ለቤተ ክርስቲያን ለነገስታት ለመንግስታት ለሀገር መሪዎች ለባለስልጣናት ለሰራተኞች ለተማሪዎች ለነጋዴዎች ለአስተማሪዎች በልዩ ልዩ ስፍራ ስምሪት ውስጥ ለምትገኙ ሰዎች ለምድር ትንቢት ዋና ጉዳይ ነው። ጌታ ኢየሱስ ክርስቶስ ራሱ እኮ ትንቢት ከመምጣቱ በፊት በነቢዩ ኢሳይያስ ለእስራኤል ሕዝብ የተነገረ ተስፋቸው ነው። ስለዚህ ትንቢት ተስፋችን ነው። ትንቢት የዳንንበት ነው። ትንቢት የተሰጠን ስጦታ ቤዛ የሆነው ልጁ ኢየሱስ ነው። ስለዚህ ነው ነቢዩ ኢሳይያስ ለእስራኤል ልጆች ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ትለዋለች፣ እርሱም ሕዝቡን ከኃጢአት ባርነት ያወጣቸዋል እያለ የተናገረው። ጌታ ኢየሱስ ክርስቶስ ራሱ ወደ ምድር የመጣው በትንቢት ራሱ ትንቢት ማን ነው? ልጁ ኢየሱስ ነው። ዛሬም እናገራለሁ በጌታ በኢየሱስ ክርስቶስ ደም ዛሬ በዚህ ቃል ትታነጻላችሁ። እግዚአብሔር ከሰማይ ለሕዝቡ እንዲሆን በሚናገረው በትንቢቱ ቃል በኢየሱስ ስም ትመከራላችሁ፣ በኢየሱስ ስም ትታነጻላችሁ፣ በኢየሱስ ስም ትጽናናላችሁ። ብዙ ሰዎች እነግራችኋለሁ በጌታ በኢየሱስ ክርስቶስ ደም በዚህ ስፍራ ላይ ከሚሰራውና ከሚናገረው ከትንቢቱ ቃል የተነሳ ትታነጻላችሁ። እነግራችኋለሁ በዚህ ስፍራ ላይ ከሚነገረው ከትንቢቱ ቃል የተነሳ ትመከራላችሁ፣ ትመለሳላችሁ። በዚህ ስፍራ ላይ ከሚነገረው ከትንቢቱ ቃል ከትንቢቱ ድምጽ የተነሳ ትጽናናላችሁ፣ ትበረታላችሁ፣ ጉልበታም ትሆናላችሁ። ዛሬ እዚህ ስፍራ ላይ ከሚነገረው ከሕያው ከትንቢቱ ቃል የተነሳ ቤተክርስቲያን ትታነጻለች፣ ሕዝብ ይታነጻል፣ ነገስታት ይታነጻሉ፣ ባለስልጣናት ይታነጻሉ፣ ነጋዴዎች፣ ተማሪዎች፣ ወጣቶች፣ ብላቴናዎች፣ አባቶች፣ እናቶች በኢየሱስ ደም ይታነጻሉ። ሕዝቡ ሁሉ አምላክ እንዲሆን የተረዱት ያዩት እግዚአብሔር አብ በእርሱ ሕይወት የገለጠው ያ እግዚአብሔር ክብር ነው። ያ ትንቢት ነው። ያ የመገለጥ መንፈስ ነው። ያ ዕውቀት ነው። አሜን። ዛሬ እነግራችኋለሁ ጌታ ኢየሱስ ክርስቶስ እኮ በመገለጥ ነው፣ በትንቢት ነው። እነዚያን ደቀ መዛሙርቱን ልኳቸው ይላል በቤተ ሳይዳ ቤተ ፋጌ ደብረ ዘይት በምትባል ስፍራ ላይ የታሰረች አንድ ውርንጫይት ታገኟታላችሁ አለ። ሄዶ አልነበረም፣ አይቶ ነው በመገለጥ። ስለዚህ ለዚህች ውርንጫይት መፈታት የሆነው ጌታ ኢየሱስ ክርስቶስ ራሱ የተገለጠ ራሱ መገለጥ ስለሆነ ራሱ ትንቢት ስለሆነ በትንቢት መንፈስ ሆኖ ነው የነገራቸው። ታገኟታላችሁ፣ ፈታችሁ አምጡልኛል። ገና ሊያመጧት እንኳን የሚገጥማቸውን ነገር ጌታ ኢየሱስ በመንፈስ ነግሯቸው። ማንም አንዳች ቢላችሁ ለጌታ ዛሬ በዚህ በትንቢት መንፈስ ዛሬ በዚህ በእግዚአብሔር ቃል ዕውቀት በመገለጥ መንፈስ እነግራችኋለሁ የታሰሩ ሰዎችን ከታሰሩበት ሻሸመኔ ተቀምጠን አዲስ አበባ ላይ ተቀምጠን አሜሪካ እናስፈታለን። እነግራችኋለሁ በጌታ በኢየሱስም ጀርመን እናስፈታለን፣ ሳውዝ አፍሪካ እናስፈታለን። አሜን። አዲስ አበባ ላይ ተቀምጠን እነግራችኋለሁ ካናዳ ላይ እናስፈታለን፣ ጣሊያን ላይ እናስፈታለን፣ ኤርትራ ላይ እናስፈታለን፣ ደቡብ አፍሪካ ላይ እናስፈታለን፣ ስዊድን ላይ እናስፈታለን፣ ቤልጂየም ላይ እናስፈታለን፣ ጣሊያን ላይ ፈረንስ ላይ እናስፈታለን። ማን ነው አንድ ሰው ጮኸ አሜን ብሎ የሚነገር? ትንቢት ከሰማይ ከመጣ መልእክት አለኝ። ከልካይ አይኖራችሁም፣ በኢየሱስም ይለቃችኋል። በረከታችሁን ይለቀዋል፣ ስኬታችሁን ይለቀዋል፣ ከፍታችሁን ይለቀዋል፣ ዴስቲኒያችሁን ይለቀዋል፣ ትምህርታችሁን ይለቀዋል፣ ራእያችሁን ይለቀዋል፣ አገልግሎታችሁን ይለቀዋል፣ ንግዳችሁን ይለቀዋል፣ ልጆቻችሁን ይለቃችኋል። አሜን ትላላችሁ? በደንብ ጩሁና አሜን ብላችሁ ሰዱ። ስለዚህ ታስራለች አለ። ማንም አንዳች ቢላችሁ ለጌታ ታስፈልገዋለች በሉት እና ያን ጊዜ ይለቃችኋል አለ። አሜን። ዛሬ በትንቢት መንፈስ አወራለሁ። ለጌታ ታስፈልጋላችሁ። በጌታ በኢየሱስ ስም ያሰራችሁ ዘመድ፣ ያሰራችሁ ጂኒ፣ ያሰራችሁ ቤተሰብ፣ ያሰራችሁ ጓደኛ፣ ያሰራችሁ የራሳችሁ የሆነ ወገን፣ ያሰራችሁ ወዳጅ፣ ያሰራችሁ ከዘር የመጣ መርገም በትንቢት መንፈስ ሆኜ እናገራለሁ። በኢየሱስ ስም ቤታችሁን ይለቀዋል፣ በረከታችሁን ይለቀዋል፣ እድገታችሁን ይለቀዋል፣ ስልጣናችሁን ይለቀዋል፣ ከፍታችሁን ይለቀዋል። ዲያሎ ፓካቶን አቫጋዲናሞስ ሻሎም ሻሎም ቅዱሳን በያላችሁበት የእግዚአብሔር ጸጋና ሰላም ለቤታችሁ ለምድራችሁ
ለትዳራችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ እንዲሁም ደግሞ በዓለም ዙሪያ ሆናችሁ ግሬስ ኦፍ ላይፍ ወርልድ ዋይድ